ሰላም ጤና ይስጥልን። ዛሬ የዓለምን ፖለቲካ ስለሚያምስና ሀገሩ ላይም በጣም ታላቅ ርዕዮትን ስላስነሳ ስለ አንድ ሰው እናወራለን። ቢሊዮነሩ ዶናልድ ትራምፕ ማን ነው? ስሙን የሚጠላው አለ፣ ስሙን የሚያመልከውም አለ። ነገር ግን አንድ እውነት ማንም ሊክድ አይችልም። ይህ ሥራው በኒውዮርክ የንግድ ዓለም ውስጥ ስሙ እንዲታወቅ አደረገው። ግራንድ ሃያትም በተለያዩ የአገራትና የዓለማት ክፍል የራሱን የሆነ ቅርንጫፍ ከፈተ። ትራምፕ ታወር ሆነ። ዘ አርት ኦፍ ዘ ዲል የተሰኘው መጽሐፉም በዓለም ዙሪያ በከፍተኛ ሁኔታ በመሸጡ አሜሪካውያን ትራምፕን የስኬት ትርጓሜ አድርገው እንዲያዩት አደረጋቸው። ነገር ግን ሁሉም ነገር አልጋ ባልጋ አልነበረም። በዘጠናዎቹ መጀመሪያ ላይ ትራምፕ ወደ አትላንቲክ ሲቲ የቁማር ንግድ ገባ። እዚያም ከፍተኛ ኪሳራ ገጠመው። በቢሊዮን የሚቆጠር ዶላር ዕዳ ውስጥ ወደቀ። ብዙዎች ትራምፕ አከተመለት፣ አለቀለት አሉ። ነገር ግን ትራምፕ የሚገርም የመላመድ ብቃት ነበረው። ከባንኮች ጋር ተደራድሮ ንብረቶቹን ሽጦና ስሙን ለሌሎች ኩባንያዎች በማሉን ቻይ ዳኛ ነበር። ዩ አር ፋየርድ ተባረሃል የሚለው ሐረግ የትራምፕ መለያ ሆነ። ይህ ፕሮግራም ትራምፕን ለሚሊዮኖች አሜሪካውያን ጥብቅ ግን ስኬታማ መሪ አድርጎ አቀረበው። በንግዱ ዓለም የነበረው ውጣ ውረድ ተረስቶ ሁሉም ሰው ትራምፕን የስምምነቶች ጌታ ማስተር ኦፍ ዘ ትራምፕ በትራምፕ ታወር ወርቃማ ደረጃ ላይ ወርዶ ለፕሬዝዳንትነት እንደሚወዳደር አስታወቀ። ፖለቲከኞች ሳቁበት፣ ሚዲያዎችም እንደ ቀልድ አዩት። ነገር ግን ትራምፕ የተጠቀመበት መፈክር ሜክ አሜሪካ ማንም በቁም ነገር ያልቆጠረው ቢሊዮነር አሁን የአሜሪካን ፖለቲካ መድረክ እያናወጠ ነው። በሪፐብሊካን ፓርቲ ውስጥ ያሉ አንጋፋ ፖለቲከኞችን አንድ በአንድ እየጣለ ወደማይገመተው ድል እየተራመደ ነው። ነገር ግን እውነተኛው ጦርነት ገና ከፊት ለፊቱ ይጠብቀው ነበር። 2016 ዓ.ም በአሜሪካ ታሪክ ማንም ያልገመተው ክስተት ተከሰተ። አንድም ቀን በፖለቲካ ወይም በወታደራዊ መዋቅር ውስጥ ሰርቶ የማያውቅ ሰው የዓለምን ኃያል ሀገር ለመምራት ተነሳ። ፖለቲከኞች ቀልድ ነው አሉት። ሚዲያዎች አይሳካለትም አሉ። እሱ ግን የራሱ መንገድ ነበረው። ይህ ምዕራፍ 3 ነው። ከምርጫው ድል እስከ ዋይት ሃውስ ውዝግቦች ግንኙነት ለ2 ዓመታት ሲመረመር ቆየ። በኋላም ከዩክሬን ፕሬዝዳንት ጋር ባደረገው ስልክ ጥሪ ምክንያት በታሪክ ስልጣኑን ለማንሳት 2 ጊዜ ክስ የቀረበበት ብቸኛው ፕሬዝዳንት ሆነ። ነገር ግን በእያንዳንዱ ጊዜ ከደጋፊዎቹ ጋር ያለው ትስስር ይበልጥ እየጠነከረ መጣ። ትራምፕ ለደጋፊዎቹ የማይበገር ጀግና፣ ትራምፕ ግን ምርጫው ተሰርቋል በሚል ውጤቱን ለመቀበል አሻፈረኝ አለ። ይህ ክርክር ጥር 6 ቀን 2021 ዓመተ ምህረት በዋሽንግተን ዲሲ የሚገኘው ካፒቶል ሂል በደጋፊዎች እንዲወረር ምክንያት ሆነ። ትራምፕ ፌደራል ደረጃ የቀረቡበት ክሶች ለፖለቲካ ሕይወቱ ማብቂያ ሊሆኑ ይችሉ ነበር። ነገር ግን ትራምፕ እነዚህን ክሶች የፖለቲካ ጥቃት በማለት ለደጋፊዎቹ የጥንካሬ ምንጭ አደረጋቸው። የታሰረ ቀን የተነሳው ሙጎሾት ፎቶ ለምርጫ ቅስቀሳው በሚሊዮን የሚቆጠር ዶላር ማስገቢያ ሆነ። በ2024 ምርጫ ቅስቀሳ ወቅት በፔንሲልቬኒያ የተካሄደው የግድያ ሙከራ የትራምፕን ታሪክ ወደ ሌላ ምዕራፍ አሸጋገረው። ጥይቱ ጆሮውን በትፎት ባለፈበት ቅስበት ትራምፕ ደም እየፈሰሰው እጁን ወደ ላይ አውጥቶ ተዋጉ ተዋጉ በማለት የጮኸበት ምስል በዓለም ዙሪያ ተሰራጨ። ይህ ክስተት ተቃዋሚዎቹን እንኳ ያስደመመ፣ ወደ ሪያሊቲ ቲቪ፣ ከዋይት ሃውስ ወደ ፍርድ ቤት፣ ከዚያም በድጋሚ ወደ ሥልጣን ማማ። የዶናልድ ትራምፕ ታሪክ የአንድ ሰው ታሪክ ብቻ አይደለም። የአሜሪካ መከፋፈል፣ የእልህና የማያቋርጥ ትግል ነጸብራቅ ነው። ወደደም ጠላ፣ ተወደደም ተጠላ ትራምፕ ላይ ጥላ ትታያለች። ሰላም ሁኑልን። ጤናችሁ አይለያችሁ። ሁሌም በማለዳ ንቅት ብላችሁ አሉልን።